ለወገኖች ይደርሳል። ቅንና መልካም ሰው ነው። እኔ ፍራኦልን የማውቀው በዚህ መንገድ ነው። ወንድማችን ቴዲ ባነሳው ጥያቄ ላይ ወንድማችን ፍራኦል ምንም እንኳን ተናዶ ቢሆን በዛ ሰዓት ላይ የሚያነሳው ወይም ያወራቸው ንግግሮች ወደ ሰው ጆሮ በሚደርስበት ጊዜ ይዞ የሚመጣውን ነገር በደንብ ማሰብ ነበረበት የሚል ሐሳብ አለ። ከዚህ መነሻ ወደ ዋናው ሐሳቤ ስመለስ ወንድማችን ፍራኦል በቀጥታም በተዘዋዋሪም የተቸገሩ ሰዎችን ይረዳል። በተዘዋዋሪ የተቸገሩ ሰዎችን ይረዳል ብዬ ሳነሳ ወንድማችን ፍራኦል በእኔ አማካይነት ለተቸገሩ ወገኖች 2 ጊዜ ድጋፍ አድርጓል። ወደ እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፍራኦል እኔ ጋር 2 ጊዜ በእርዳታ ጉዳይ ተገናኝተናል ብያቸዋለሁ። ከዚህ ውጪ ግን ወንድማችን ፍራኦል በእርዳታ ጉዳይ ብቻ ሳይሆን ከኔ ጋር የሚገናኘው እንደ ቤተሰብ ለኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፍራኦል ኢቲቻ ጋር ዛሬም ሰላም ነን። ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ፣ ምንም አይነት ክፍተት፣ ምንም አይነት መካከላችን ላይ የተፈጠረ አለመግባባት የለም። ዛሬም ሰላም ነን። ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ዛሬም እኔና ፍራኦል ትላንት የነበረው ወዳጅነታችን እንደተጠበቀ ነው። 2 ጊዜ የላካቸውን አደራዎችን ወይም አድርስልኝ ለነዚህ ወገኖች ብሎ የላከውን አደራ አድርሼ እዚህ ጋር በመታዩት ቲክቶክ ገጽ ላይ እነዚህ 2ቱም ቪዲዮዎች በማስረጃ ተለጥፏል። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው። እቺ እህታችን በካንሰር ምክንያት ታማ ወንድማችን ፍራኦል ኢቲቻ እቺን እህታችንን ለማሳከም ከወዳጆቼ ጋር አብረን ሆነን እርዳታ እየጠየቅን ባለንበት እኔና ፍራኦል በግል ጉዳይ ስልክ ተደዋውለን ስናወራ አጋጣሚ እቺ በአጥንት ካንሰር ህመም ምክንያት የታመመች እህታችን አጠገቤ ላይ ስለነበረች ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሐሳብ አላወራም። 300 ሺህ ብር እሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300 ሺህ ብሩን ልኮ ለዚች እህታችን ገንዘቡን በካሽ 300 ሺህ ብር አድርሼ እግዚአብሔር ይስጠው እህታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየዋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ 1 መኪና ውሃ፣ 1 መኪና ዱቄት ልኮ አደራውን አድርሼለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት ፍራኦል
ማስተር አብነት ጋር የላከውን ገንዘብ አደራውን አላደረሰም የሚሉ ቪዲዮዎችና ፌስቡክ ላይ የሚጻፉ ጽሁፎች ናቸው። እኔና ፍራኦል በዚህ ልክ የምንተማመን በዚህ ልክ ግልጽኝነት በሞላው ሁኔታ ለተቸገሩ ወገኖች የምንደርስ አንድም የተቀላቀለ የተበረዘ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቦረና ላይ በነበረው ድርቅ ጊዜ ፍራኦል በእኔ አማካይነት ብቻ አይደለም እርዳታ የሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ እውነት ለመናገር። ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ወንድሜ ፍራኦልም በዚህ ጉዳይ ላይ አጠር ያለ ሐሳብ እንደሚሰጥና ነገሩን ለእናንተም ክሊር እንደሚያደርግ ተስፋ አደርጋለሁ። በዚህ ሐሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካይነት ያደረስከው ገንዘብ ደርሷል ወይ ብሎ ሲጠይቀው እርግጠኛ አይደለም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ። በእናንተ በደጋጎች ሰጭነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች፣ አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን፣ እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ እመኛለሁ። ወዳችኋለሁ። አመሰግናለሁ።